ጥያቄዎችን ለማሻሻለው እንደ አንድ ዘመናዊ ሴት የቀልጣፋ የከተማ ልጅ እንዴት እንደዚህ አይነት ሽወዳ ተሸወድሽ? እንዴት ያለ ደሞዝ ለመስራት ፈቃደኛ ሆንሽ? እንዴት ያለ ስልክ ያለ እረፍት ለመስራት ፈቃደኛ ሆንሽ ብዬ ለጠየቅሽ ጥያቄ የመለስሽልኝ መልስ ምንድነው? እንደ ጸበል ነገር የሚረጭብን ነገር አለ። ያ ነገር ነው አይ ቲንክ እንድደነዝዝ ወይም ኢቭን እንዳላነብ ስሜን እንኳን እንዳላነብ ዝም ብዬ እንድፈርም የሚያደርገኝ አይደል? ምላሽሽ ምን ነው? እሺ ኤምባሲው የሰጠኝ ምስክር ወረቀት አለ። እሱንም አስፈላጊ ከሆነ ልክልሻለሁኝ። ገንዘብ እንዳልተበደርኩኝ ፓስፖርቱ እጁ ላይ እንዳለ ቼክ እጁ ላይ እንዳለ ኦኬ ላኪልኝ። ይሄ ያለው ነገር ምንም ነገር እንደሌለ የሚያስረዳ ማህተብ የተደረገበት ምስክር ወረቀት አለኝ። አስፈላጊ ከሆነ አሁን በዋትስአፕ ልክልሻለሁ። ላኪልኝ ፕሊዝ። አመሰግናለሁ። ወደ ፍቅር ዲዛይን በዛም ላይ ጥያቄ አለኝ ሀቢባ ኤደን ሳትወጣ እሺ አትወጣም። የእሱን ምላሽ ሳትሰማ አትወጣም። እሷ ሙሉን ከሀ እስከ ፐ ተናግራ ጨርሳለች። በቃ ምላሽ ሊሰጥ ነው ፍቅር ዲዛይን። እሷ በተናገረችው ዙሪያ ምላሽ ሊሰጥ ነው። ኦኬ አንድ ሰው ሰው ሚዩት እንዳያበራ ፕሊዝ። እስካሁን ድረስ ኤደን ስታወራ ማንም ሰው ሚዩት አላበራም። ጸጥ ብለን አክብረን እንሰማ ነው። አሁንም ፍቅር ዲዛይን ሲያወራ ማንም ሰው ሚዩት እንዳያበራ። ጥያቄ ያለው ሰው መጨረሻ ላይ ጥያቄውን ይጠይቃል። ቴንክ ዩ። እሺ አሪባ ምንድነው ሜቢ የሷን ዶክመንት እንደምትመጣ ባውቅ ኖሮ መረጃዎችን ማቅረብ ይችል ነበር። ግን የተወሰኑ ነገሮችን ልበልሽ። እዚህም ያላችሁት ሁላችሁም በደንብ እንድትረዱኝ እፈልጋለሁ። በመጀመሪያ ደረጃ ከኢትዮጵያ እሷ ዱባይ ነበረች። ከዛ በፊትም ዱባይ ነበረች። ዱባይ ለ2 ዓመት ለ3 ዓመት እኔ ከማምጣቴ በፊት ዱባይ ነበረች። በመጀመሪያ ደረጃ አላውቅም እንደዚህ የምትለው ነገር ውሸት ነው። በመጀመሪያ ደረጃ ማለት ነው እኔ ከማምጣቴ በፊት ዱባይ ለ2 ዓመት ወይም ከዛም በላይ ነበረች ማለት ነው። ከዛ ሳመጣት ደሞዝ ተነጋግረን ኮሚሽን ተነጋግረን ተግባብተን ነው የመጣን። ተግባብተን ከመጣን ግን ምንድነው ብዙ ነገሮችን መናገር ማልፈልጋቸው ነገሮችን ተፈጽም ነበረ። በዛ ያለ መግባባቶች ይፈጠር ነበር። ነገር ግን ምንድነው መጨረሻ ላይ የ3 ወር ቪዚቷን እንደጨረሰች ቪዛ ሊሰራላት ሲል ባሌን ልጅን ማምጣት እፈልጋለሁ። ባሌን ማምጣት እፈልጋለሁ። እባክህን ደሞዜን ከፍ አድርገህ ስራልኝ 10,000 ብር አድርገህ ስራልኝ አለች። ችግር የለውም ምክንያቱም አንቺ ስትደሰች አንቺ ደስተኛ ሰሪ ስለሆነ ለድርጅቱ ልትጠቅም የምትችይው ምንጭን የሚጎዳኝ ነገር ስላልሆነ ችግር የለውም ብዬ ደሞዟን ከፍ አድርጌ ሰራውላት። ትክክለኛ ደሞዟን ሳይሆን ያው ለቤተሰብ የሚጠቅማት ተብሎ ማለት ነው። ቪዛው ተሰራላት። ለካን እሷ የሀገሩን ህግ አንድ ሰው 6 ወር ከሰራ በኋላ መውጣት ስለሚችል ስለምታውቅ ስለነበረች 6 ወር እስከሚሞላት ነው እየጠበቀች ነበር። ባጭሩ ምንድነው እንዳጋጣሚ ሆኖ በጣም ከመቀራረባችን አንፃር ደሞዝ በካሽ ሰጣቸዋል። ደሞዝ በካሽ ለምሳሌ 10,000 ብር ነው ደሞዟ። ትክክለኛ ደሞዟ ደግሞ ኮሚሽንና ለምሳሌ 1,000 ድርሃም እና ኮሚሽን ነው ተጨማሪ ኮሚሽን 10% ከትርፍ ላይ 10% ይሰጣቸዋል። ስለዚህ ያኛው ብር ይገባና እኔ ነው አስገብቼ ለኔ የሚሰጠኝ ማለት ነው። ተረዳሽኝ ሀቢባ? 10,000 ስለሆነ ማለት ነው። ከዛም በኋላ እንዳጋጣሚ የ3 ወር ነው የ4 ወር ያላስገባውት ነበር። ምክንያቱም ካሽ ስለምትወስድ በየጊዜው ማለት ነው። እዛ መጨረሻ ላይ 6 ወር ሲሞላት ወጣች። ከወጣች በኋላ ደሞዝ አልተከፈለኝም የ4 ወር ደሞዝ አልተከፈለኝም ብላ ከሰሰች። 40,000 ድርሃም ማለት ነው። ልክ ደሞዟን 10,000 እንዳደረኩላት ግን ምንድነው እኔ ለድርጅቱ ታማኝ ሰራተኛ ነኝ። ጧትም ማታም ቀንም ሳልደክም እየሰራው። ስለዚህ ከደሞዜ ላይ አዲስ አመት ላይ ጠንክሬ ሰርቼ አንተን ብርህን እመልሳለሁ ቢቀር በ6 ወርና በ8 ወር እመልሳለሁ ብር አበድረኝ ብላ ብር ተበድራለች። 20,000 ድርሃም ተበድራለች። ባጭሩ ምንድነው ፍርድ ቤት ሄዳ ያስፈረደችው ደሞዝ እንግዲህ እኔ ለሷ ቤተሰቧን እንድታመጣ ልጇን እንድታመጣ ባሏን እንድታመጣ ደሞዝ 10,000 ብር አድርጌ በሰለሰራውላት የ4 ወር ደሞዝ አልተከፈለኝም 40,000 ብር ብላ ከሳ አስፈርዳብኝ ደሞዝ ወስዳለች። ከዛ ላይ ምንድነው የተደረገው የኔ ደግሞ የተበደረችው የፈረመችው ስለነበረ ያ ተቆራጭ ሆኖ ቀሪው ብር እንዲሰጣት ተደርጓል። እየሰማችሁ ነው አይደል?
ተቆራጭ ተደርጎ እንዲሰጣት ተደርጓል። ምክንያቱም እኔ ደሞዝ ከፍ አድርጌ ስለሰራሁላት ማለት ነው። ከዚህ ጋር እንድጠይቅልኝ የምፈልገው እዚህ የተሰበሰበው 15000 ህዝብ ህፃን አይደለም። ማንም ይሁን ቼክ በሀቢባ ስም እንኳን በሀቢባ ስም በመቅደስ ስም ማውጣት አልችልም። እኔ ሳልፈርም ምን ሳላደርግ ቼክ እንዴት እንደወጣ አላውቅም ነው የምትለው። እኔ የሷን ቼክ እንዴት አድርጌ ላወጣ እችላለሁ? በየትኛው መንገድ? ከዛ በኋላ ምንድነው ከዛ ያነሳችው ሌላ ሰው ዲፖርት አድርጓል አለች። ዲፖርት ያደረኩባት ማስረጃ አላት። ሜቢ አሁንም የገባቸው ስም ለማጥፋት ካልሆነ በስተቀር በፍርድ ቤት ያለቀ ጉዳይ ነው። ለምን እንደገባችም አሁንም እንደተበደለችም አሁን እንደምሳሌ የገባችበት ምክንያቱም አልገባኝም። ሌሎች እንዳይጎዱ ከሆነ እሷ የተጎዳችበት ማስረጃው እንኳን ምክንያቱም እኔ መልካም ላደረኩላት ነገር እሷ ከሳይ እንዲያውም ብር ተቀበለች እንጂ በእኔ በኩል የተጎዳችው ነገር የለም። ሜቢ አሁንም ልክ እንደሷ ተጎዳን። ከዚህ ቤት በጣም ብዙ ሰው ሰርቷል። ሜቢ ቅርብ እሷ በነበረችበት ሰዓት ወደ 40 የሚጠጋ ሰራተኛ ነበር። ያም እየመጣ ስሜቱን ሊወጣ ሲሆን በማስረጃ ይምጣና ይሞክተኝ። የሷን ጉዳይ በዚህ እንዝጋው። ምክንያቱም አሁንም በህግ ጉዳይ ስለምንሄድበት ስም ማጥፋት ዘመቻ ስለሆነ ማለት ነው። የተፈረደውን የተወሰነውን ውሳኔ ልልክልሽ እችላለሁ። ከሷ ጋር አይዘጋም እናቴ አይዘጋም። መጣራት አለበት በደንብ። ይሄ ነገር በእኔ ነው የሚበቃው፣ በእኔ ነው። ይቅርታ ስላልኳችሁ አይዘጋም። መጣራት አለበት በደንብ። ይሄ ነገር ምን ይጣራልሽ? ቆይ እኔ ጥያቄዎችን ጠይቀዋለሁ። እኔ ያስኩት ነጥብ አለ። አንቺ ስታወሪ ለምሳሌ ያለ እረፍት ነው የምንሰራው ብለሻል። ያለ እረፍት መስራት ሰብአዊነት አይደለም። እውነት ያለ እረፍት ይሰራል አይሰራም? ሰራተኞቹን መጠየቅ ይቻላል። ሲምፕል እኮ ነው አይደል? አቡዬ አንዴ ከዚህ በፊት አረብ ሀገር ነበርሽ ላለው ኦፍ ኮርስ 18 አመት ምናምን ነው መጥቼ ነበር ቤተሰብ ለማገዝ ነው። የዛን ሰዓት አልወለድኩም፣ አላገባሁም፣ ምንም የማውቀው ታሪክ የለም። እዚህ በመጣው ሰዓት ላይ ህፃን ነበር የምጠብቀው ማዳም ቤት። በጣም ጥሩ ሰዎች ናቸው። ነፃነት አለኝ። በወር አንድ ቀን እረፍት አለኝ። የሚከፈለኝ ደሞዝ ውጭ ጠፍተው በሚሰሩት እኩል ነው። ምክንያቱም እህቴ ነበር ያመጣችኝ እዚህ ሀገር። ቋንቋ አልችልም። ከህፃኗ ጋር ነው ሙሉ እሷን መንከባከብ ነው የሚሰራ። በደል አንድ ነገር ከኛ እንዶ ምንም የምን በደል በቃ ምንም ነገር እኔ አላውቅም። ጊዜን ጨርሼ እመለሳለሁ ብዬ በሄድኩበት ሰዓት ነው የልጆቼን አባት አግብቼ የቀረሁት ኢትዮጵያ። ባሏን ልታመጣ ምናምን ነገር ላለው ባሌን እዚህ መሀል ውስጥ እንዳታስገባ የልጆቼን አባት። ምንም የጎደለው ነገር የለም። የደህና ቤተሰብ ልጅ ነው። ከኔም አልፎ ሌሎችን ሰዎች ማኖር የሚችል ነው። በራሴ በጠጋቤ ገባካል። እኔ በራሴ በጠጋቤ ሲቀጥል ደግሞ ነፃነት ፈልጋለሁ በሚል ነው ዱባይ መጥቼ ራሴ ሰርቼ ቤተሰቤን መቀየር ፈልጋለሁኝ። ከባል ቤተሰብ ይመጣ ነገር አልፈልግም ብዬ ነው የመጣሁት። መጠራት ካለበት ደግሞ ይመጣል እሱ። ሲቀጥል 10,000 ብር ምናምን ብለህ ያልከው ባንክ ቤት ሄደን አካውንት ሲከፈትልን የእውነት ነው የምልሽ እኔ ልጆቼን ኢንሳይ አልዋሽሽም ሀቡዬ እዚህ ጋር ያቆማል ሁሉ ነገር ገባሻ? ምክንያቱም በቃ በእኔ ብቃይ ነው በጣም መስዋዕት ከፍያለሁ እዚህ ሀገር ላይ በዚህ ክስ ምክንያት። ምክንያቱም ፍቅር ዲዛይን በጣም ውሸታም ስለሆነ ብዙ መረጃዎች አሉኝ የሚለው ፊርማዬን እንኳን አስፈርሙ። ግን ውሸታም ስለሆነ ማለት የሆነን ሰው ጃጅ ማድረግ ነው። አንቺ ያንቺን ስሜት ብቻ ነው የምትናገሪው። ይደረስ እሺ ሀቡዬ እሺ ማለት አይቻልም። ባንክ አካውንት ሲከፍትልን አስፈረመን ወረቀት ሁላችንም እንዳለ ወደ 6-7 ነን ይዞን የሄደው ባንክ ቤት። ደሞዝ የሚከፈላችሁ ከዚህ በኋላ በባንክ ነው አለ። እሱ ኦኬ። ከዛስ ባንክ አካውንቱ ሲከፈት ሁላችንም እየሄድን እንፈርማለን። አይዳችን እያያዘን አይዳችን እዛው ይሰጠናል፣ እዛው ነው የሚቀበለን። ኦኬ ሄደን ፈረምኩኝ ምናምን how much her salary ብሎ ጠየቀ። በዛን ሰዓት ላይ እንግሊዘኛ አልችልም። በዚህ በክስ ላይ ሆኜ ነው እንግሊዘኛ የለመድኩት። ድሮ ላይ በመጣው ሰዓት ላይ ለምጄ ጠፍቶብኛል። 6 አመት ነው ምናምን ነው ኢትዮጵያ ቆይቼ ድጋሜ ተመለስኩት። ገባሻ? ጠፍቶብኛል። አሁን ነው የለመድኩት እና how much her salary ብሎ ሲል 10,000 ብሎ አጻፈ። ገባሻ? ከዛስ ስንወጣ ጠበቅኩና ሳላሪ እንደዚህ ነው እንደ ብዬ ስለው አው እንደዚህ ነው፣ ቤተሰብ ማምጣት ካለባችሁ ቤተሰባችሁ ነው። ለምሳሌ ልጆችሽን፣ እህትሽን፣ እናትሽን ምናምን ብሎ ሲለኝ ኦኬ ብዬ ዝም አልኩኝ። አብሮኝ የሰሩ ልጆች አሉ። መኪናው ቆይ በሪያሊቲ ቢከፈላችሁ ስንት ነው ደሞዝ? 750 ድርሃም። ከዛ በኋላ ከ750 ላይ ለቤት ኪራይ፣ ለቤት ለአኮሞዴሽን
ለአኮሞዴሽን ለአኮሞዴሽን ለምግብ ለኢንተርኔት ተብሎ ይቆረጥና 500 ነው የሚደርሰን። ከዛ በኋላ ኮሚሽን የሚታሰብላችሁ የምንባለው ኮሚሽን ራሱ በአግባቡ ተከፍሎን አያውቅም። በህጉ መሰረት ስሄድ እሱን የማልሆን መንገድ ውስጥ ያስገባኝ። እኔ አልዋሽም፣ ክርስቲያን ነኝ፣ አልዋሽም። እሺ ችግር የለውም። እንኳን አንድ ከዚህ ጋር እስካሁን ካልሽ ውስጥ ትንሽ የከበደኝ ነገር አንድ አሰሪ የሰራተኛውን ደሞዝ ትልቅ አድርጎ ከጻፈ እሱ ተጎጂ እንደሆነ ያውቃል። አት ዘ ኤንድ ኦፍ ዘ ዴይ ሰራተኛና አሰሪ ቢጣሉና ያ ሰራተኛ ሌበር ሄዶ ቢከስ መክፈል ያለበት ኢቭን ባይጣሉ የንሃያተል ኸድማ የሚባል አለ በእንግሊዝኛ ኤንድ ኦፍ ሰርቪስ የአገልግሎት ማብቂያ። ይሄ ሰው ሪዛይን ጠይቆ ወደ ሀገሩ ሊሄድ ሲል የአገልግሎት ማብቂያውን ቢጠይቅ በሳላሪው ነው የሚባዛውና በጣም